ድንጋጤን ዋጥ አድርጌ ሚስቱን ኩል ሆኜ ላናግራት ሞከርኩኝ። በደንብ ሰላምታ ካቀረብኩላት በኋላ እንድትቀመጥ ጋበዝኳት። እሷም ቁጭ አለች ተረጋግታ። ምን ልርዳሽ? በሰላም ነው የመጣሽው? ምን ላግዝሽ አልኳት። ከባሌ ጋር ምን አይነት ግንኙነት ነው ያላችሁ? እሱን ነገር እንድታረጋግጪልኝ የመጣሁት አለች። ማለት ምን አይነት ግንኙነት ነው ያላችሁ ስትይ ስላት ባሌን መቼስ አውቀሽዋል አይደል አለች። አዎ አውቀዋለሁ። አለቃዬ ነው፣ ጥሩ ወዳጄ ነው፣ አማካሪዬ፣ ጓደኛዬ ነው። ከዚያ ያለፈ ግን ምንም ግንኙነት የለንም። ምን ግንኙነት ሊኖረን ይችላል አልኳት። ፈገግ ብላ አትዋሽኝ፣ ምናልባት ያንቺ መዋሸት ለኔም ላንቺም አይጠቅመንም። ትክክለኛውን ነገር እውነቱን እንድትነግሪኝ እፈልጋለሁ አለች። አንቺ ጋር ያለው እውነት ምንድነው? እኔ ጋር ያለውን እውነት ነግሬሻለሁ። የቀድሞ አለቃዬ ነው፣ ጥሩ ወዳጄ፣ ጥሩ አማካሪ፣ ጓደኛዬም ጭምር ነው። አብረን ሻይ ቡና እንላለን፣ አንድ መስሪያ ቤት ውስጥ አብረን እንሰራለን፣ አንዳንዴም ስለ ፐርሰናል ህይወታችን እንማከራለን አልኳት። ጸጥ ብላኝ ቆየች። ከዛም ለምን ልትደብቂለት እንደፈለግሽ ወይም ደግሞ ለምን እየዋሸሽኝ እንደሆነ አላቅም። አንቺና ባሌ ካለቅነትና ከወዳጅነት ባለፈ የፍቅር ግንኙነት እንዳላችሁ ጥርት ያለ መረጃ አለኝ። ያንን ነገር አንቺ ጋር መጥቼ ማረጋገጥ ስለፈለኩኝ ነው እንጂ የመጣሁት አውቄዋለሁ አለች። ምን አይነት መረጃ ነው ያለሽ? በፎቶ የተደገፈ በቪዲዮ የተደገፈ እኔና እሱ ፍቅረኝነት እንዳለን የሚያሳዩሽ መረጃዎች ካሉ እስኪ አሳይኝ፣ እኔም ልወቀው አልኳት። አይ እንደዛ እንኳን አይደለም፣ በጣም ከማምናቸው ከቅርቤ ከምላቸው ብዙ ሰዎች ነው ይሄን ኢንፎርሜሽን ያገኘሁት። አንቺ ጋር የመጣሁት ማረጋገጥ ስለፈለኩኝ ነው አለች። ሀውለት አፌ ተሳሰረ። እንዴት አድርጌ እንደማሳምናት በጣም ግራ ስለገባኝ ንግግሬ ወደ ቁጣ እየተቀየረ መጣ። ይኸውልሽ የኔ እህት፣ ካመንሽኝ እመኚኝ፣ ካላመንሽኝ ምንም ላረግሽ አልችልም። ከባልሽ ጋር ያለን ግንኙነት ያለቃና የሰራተኛ ነው፣ ጨርሻለሁ። ከዛ ውጭ ማወቅ መፈልጊው ነገር ካለ ከባልሽ ወይም ደግሞ ከሌላ ሰው ሄደሽ ማረጋገጥ ትችያለሽ አልኳት። እንደፈታሽ ከገዛ ባለቤቴ እንዳረገሽም ጭምር አውቄያለሁ። አሁን እንደማይሽ ደግሞ የተሰጠኝ ኢንፎርሜሽን ምንም አይነት ውሸት እንደሌለበት አረጋግጫለሁ። ሰውነትሽ ይናገራል። አሁንም ልክጂን ትሞክሪያለሽ አለች። ትግስቴ ወደ ቁጣና ወደ ንዴት እየተቀየረ ስለነበር ፈትቻለሁ። አዎ ባለትዳርም አይደለሁም። ካንቺ ባል ውጪ ሌላው እንደ አገሩ ላይ የለም እንዴ አልኳት። እሷም እየተቆጣች መጣች። አገሩ ላይማ ወንድ ሞልቷል። ያንዳንድ ሴቶች አይን ግን ከባለትዳር ወንድ ጋር ነው። ምናልባት አንቺም የሰው ቤት መበጥበጥና ባለትዳር ወንድ ምትወጂ አይነት ሴት ሳትሆኚ አትቀሪም አለች። ሀውለት በእርጋታና በስነ ስርዓት የተጀመረው ንግግራችን ወደ ስድብ፣ ወደ ቃላት ጦርነት እየተቀየረ መጣ። ልትሰድቢኝ ነው እንዴ ቢሮ ድረስ የመጣሹ? መስማት የፈለግሽውን ነገር ከሰማሽ ለቀሽ ከቢሮዬ ውጪ። እኔ አንቺ እንደምትያቸው ተልካሻና ርካሽ አይነት ሴቶች አይደለሁም። ስለዚህ ማጣራት የምትፈልጊውንም ማወቅ የምትፈልጊውንም እዛ ከባልሽ ወቂ። አይ ድርቅ ብለሽ ባሌ ውሽማሽ ነው ካልሽኝ አዎ ይሁንልሽ። ሲጀመር ያንቺን ትዳር ማዳን፣ ያንቺን ሞራል መጠበቅ፣ ያንቺን ባልጋ ግንኙነት እያለኝ ለምን ብዬ ነው እምዋሽሽ? ከመሰለሽ ግን እንደመሰለሽ የፈለግሽው ማመን ትችያለሽ። አሁን ከቢሮዬ ይጭልኝ አልኳት። ለምንድን ነው ልትዋሽለት የፈለግሽው? ሚስቱ እኮ እኔ ነኝ። የሆነውን ነገር በትክክል ንገሪኝ። አንቺ ሚስት አይደለሽም፣ ቅምጥ ነሽ። ስለዚህ ምንም ሊያሳፍርሽ አይገባም። ለምን አትነግሪኝም አለችኝ። ሴትዮ ውጪልኝ፣ እየሰደብሽኝ ነው። ከዚህ በላይ ማውራት አልፈልግም። ስራ ቦታዬ ላይ ነው ያለሁት። ስራ ቦታዬ ላይ አትበጥብጪኝ አልኳት። ተነሳች። የሚገርምሽ ስላንቺ ሲወራ ስሰማ በጣም ቆንጆ መስለሽ ነበር። ምኗን የበለጠኝ? ምን አይነት ሴት ብትሆን ነው? በምኗ ተማርኮ በምኗ ማሉ ነው ይህን ዓመት ጠብቆ የቆየውን ቤትና ትዳር ለማፍረስ ያስወሰለተችው ሴት ምን አይነት ሴት ናት ብዬ ማየት ፈልጌ ነበር። በልኬም አልተካኝም፣ የትም መንደር ነው የወደቀው ብላ ሙልጭ አርጋ ሰደበች። ሀውለት ያኔ ራሴን መቆጣጠር አቃተኝ። ይህንን ጥያቄ ሄደሽ ለባልሽ ጠይቂው። በምኔ እንዴት አድርጌ ከግሬ ስር እንዳይወጣ አንቺንም ልጆቹንም ትቶ እኔ ጋር እንዲመጣ እንዳደረኩት አንቺን ደግሞ ለምን እንደጠላሽ፣ ለምን እንደናቀሽ፣ ለምን ሌላ ሴት ጋር እንደሄደብሽ እኔን አይደለም መጠየቅ ያለብሽ፣
ሂጂና ባልሽን ጠይቂው። ይህ ስዕል በሚመስለው መልክሽ ከሆነ የምትተማመኘው ውስጥሽን አጽጂ፣ አስተሳሰብሽንም አካልሽንም አጽጂ አልኳት። አበደች። ሰው ተሰበሰበ። ሐውለት እዛ የተከበርኩበት ሚስጥሬ ተጠብቋል። ማንም አያቀኝም። ማንም ስለኔ አያወራም፣ አይንሾካሾክም። በሰላም ወልጄ በሰላም እኖራለሁ ያልኩበት መስሪያ ቤት በዚህ ሴትና በኔ ጸብ ድብልቅልቁ ወጣ። ሚስጥሬ አደባባይ ወጣ። ያዙ ይልቀቁኝ ካልደበደብኩኝ አለች። እኔም ካልደበደብኩ አልኩኝ። ሰዎች መተው አገላግለውን እሷንም ወደ ምትሄድበት ሸኝተው እኔም ወደ ቢሮ የተመለስኩ። ከዛ ቀን በኋላ የቢሮ ሰው ሁሉ መጠቋቆሚያ ሆንኩኝ። አንዳንዴ ሰው ቢያቅም ሰው አያቅብኝም ብለሽ አንቺ ካሰብሽ በቂ ነው መሰለኝ። እኔ ማንም አያቅም ብዬ አስብ ስለነበረ የሚያሳቅቀኝ ነገር አልነበረም። አሁን ግን ይሄ ጉድ የአደባባይ ሚስጥር መሆኑን ሳቅ መሸማቀቅ ጀመርኩ። አፈርኩኝ። እንዲሆን አልፈልግም ነበር። የዛ ዕለት ከመስሪያ ቤት እንደወጣሁኝ ለዚህ ሰው ደወልኩለት። ይኸውልህ ህይወትን ትቼልሃለሁ፣ ለምንድነው ህይወት የምትበጠብጠው አልኩት። ምንድነው የምትይው? ተረጋጊና አውሪኝ ይለኛል። ሚስት መታ ዛሬ መስሪያ ቤቴ ድረስ ሰድባኝ አዋርዳኝ ካልደበደብኩሽ ብላ ተጋብዛ ሄደች። እኔ አንተን ህይወትና ትዳር ላለመበጥበጥ ብዬ ነበረ ራሴንም ያሸሸሁት ካንተም የሸሸሁት። ከዚህ በኋላ ግን አንተንም ሆነ እሷን አልተዋችሁም። አንተም የአባትነት ኃላፊነትህን ትወጣለህ፣ እሷም ዋጋዋን ትከፍላታለች። ማን እንደሆንኩ ታውቃለህ። በክብር አስተናግጃት ክብሯን አልጠበቀችም። አዋርዳኝ ስሜን አጥፍታው ሄዳለች። እኔም ማዋርዳታለሁ፣ የፈለገችውን ነገር እሰጣታለሁ አልኩት። ከዛ በኋላ